የኔ ፍቅር አንዴ የሥራ ስልክ ልመልስ። እሺ አንዴ መጣሁ። የኔ ሰው አክባሪ ወይ የኔ ፍቅር አለሁልሽ። ምን ሆኖ ነው የቆየው? መጣለሁ፣ ትንሽ ጠብቂኝ። እቺ ጅል አለቅ ብላኝ እኮ ነው። ምትፋታ አይነት ሰው መሰለች እንዴ? ትንሽ ጠብቂኝ። በጣም ነው ናፈቅሽ። እኔም እወድሻለሁ የኔ ፍቅር፣ እደውልልሻለሁ። እሺ ኤፊ እዚህ ነሽ እንዴ? አስደንግጥ። ያወራውን ሁሉም ነገር ሰምቻለሁ። አይደለም ኤፊ፣ ቆይ ላስረዳሽ አንዴ ብቻ። ማንም ሰው ወዶና ፈቅዶ እንጂ እኮ ተገዶ መኖር የለበትም። ማለት ወደህና ፈቅድ የገባበት ህይወት ካልተመቸ እኮ ወደሚመች መሄድ ትችላለህ። ራስን ቁማርና ኃጢአት ውስጥ ከተማሰቃየት የለብም። ደህናውን ቆይ እንጂ አዳምጪኝ መጀመሪያ። እኔ አብረን የምንቆምበት እንጂ ተጓተን የምንወርቅበት ህይወት አልፈልግም። እሱ ደስታህን እንጂ ክፉን አልወድም። መልካም ይሁን።